አይለመድ ያውልሽ ገነት ኤርሚዝ እንድታርፍ ፈቅዶልሻል። ብዙ ጊዜ ግን አትቆይም። እሺ ነው አውቂ ይሁን ማምሻ አሰብ ነው አይደል የሚባለው? እግዚአብሔር ይስጥል። ምን ጋር ነበር ያቆምነው? እኔማ ታዝብያለሁ። እሺ ደግሞ ምን አጠፋ? ሆስፒታል አድሬ መምጣቴን እያወቅ እንዴት እስካሁን አባዬ እንዴት ነው ብላ አልጠየከኝም እንዴ? ለሊት ደውዬልሽ ሕክምና በሰላም ተጠናቆላልሽኝ ነው እንዴ? ቆያው እንዴት ናቸው? የሚያስፈልጋቸው ነገር አለ? ምንም አያስፈልገውም። የመድኃኒት ወጪውን ጨምሮ ሁሉንም ወጪ አቶ ሌኩን ሸፍናለሁ ብለዋል። እኔ ግን እኛ አቶ ሌኩ የምታያቸው ሰውዬ ምንም አልጣመም እንዴ? ደግሞ ምን አደረጉ? ለምን እንደዚህ ያልክ? በየንግግራቸው መሀል አንቺ የሚያሞግሱት ነገር ምንም ደስ አላለኝ። መርዳት ከፈለጉ ዝም ብሎ አይረዱም እንዴ? ምንድነው ሙገሳ? አሁንም በዛ አባት በሚሆን ሰውዬ እየቀና ባልሆነ ባክሽ በእነሱ ሰው ይሄኔ ወጣት ቢኖር እንደዚህ ያስፈልግ ነበር። በነገራችን ላይ ወጣት ልጅ እንዳላቸው ነገር ያለው አይደል? በቃሽ። ከዚህ በኋላ ስለዚህ ሰውዬም ሆነ ስለ ልጃቸው ምንም አይነት ነገር እንድትናገር ያፈልግ አልበዛም? ሁይ የኔ ማር ስትቀና ግን እንዴት ነው ደስ የምትለው። ለማንኛውም እሳቸው እንዳሰብካቸው አይነት ሰው አይደሉም። እሺ እና ለልጃቸው እያባበሉሽ ነው? ቆይ ለምን አትጋቡም? እንደዛ ይሻል እንዴ? ያማል እንዴ? ቆይ እኔ ስታይ ምን አይነት ሴት እመስላለሁ? አንተማ ቀልድ የለም። እሺ ታዲያ እንደዛ ብለሽ አታረጋግኝ ነው እንዴ? ከዛማ እኮ እንዴት ሆነ ልልሽ ነበር አመጣጤ። ይቅርታ በድጋሚ ረበሽኳችሁ እንዴ? የአማርኛ ፊልም ላይ ራሱ እኮ ሊሳሳሙ ሲል ስልክ የሚደውለው ሰውዬ እንዳንቺ አረበሽ እንዴ? አንተ ስርዓት ያዝ። በይ በቃ ገነት የሚሰራውን ስሪ ነው ሂጂ። እሺ ማይደውላ ነበር። ከሁለት ቀን በኋላ እመጣለሁ ምናምን ብላለች። እህቴ ግን እዛው አክስቷ ጋር መቆየት ሳትፈልጋገር ሰምቻለሁ። አልሰማ መስሎኝ ነው። ናው ሚስት እንድታግባ ፈልጋለሁ። የምርህ ነው አባ? ቅድም ወስኛለሁ ምናምን ስትለኝ ነበር። ይሄን ነው እንዴ? አሁን ውሳኔ ሳይሆን ጥያቄ ነው እየጠየኩ ያለሁት። ማግባት ትፈልጋለህ ወይስ አትፈልግም? አባዬ ደግሞ በጣም ማፈቅራት ሴት አለሽ ብዬ ነገር ያልነበር እንዴ? አሁን እሷን እኮ አግባት ብትለኝ ለማግባት ዝግጁ ነኝ። አይ እኔ መረጥኩልን ሴት የምታገባው። ምን ነው አትተማመንብኝም እንዴ? እኔ ለአንተ መጥፎ ሴት ማትሆን ሴት መርጣለሁ። ብቻ አሁን የፈረደባት ያቺ የጓደኛ ልጅ እንዳትሆን። ቀርበህ ብታያት ትወዳት ነበር። ሁሌም እኔ እሷን በቀረብኩ ቁጥር ትዝ የምትለኝ አንተ ነህ። አባዬ እባክህ አትቀልድ። በእድሜስ እየቀለድክ ያለው አንተ ነህ። አሁን ልጅቷን ታገባለህ ወይስ አታገባም? ቆይ በግድ ነው እንደማገባው? ቆይ ፍቅረኛዬስ?